አገልጋይ የማደጉና የመብሰሉ ምልክት የስብከት ጉልበቱ አይደለም፣ ወይም የሚያደርገው ታምራት አይደለም። የአንድ አገልጋይ ብስለቱና እድገቱ የሚለካው በሚሰጠው አገልግሎት አይደለም። አገልግሎቱ የእግዚአብሔር ጸጋ ነው እንጂ ሰውየው አይደለም። አገልጋይ ብስለቱና እድገቱ የሚለካው የዋህና ትሁት ልብና ባህሪ ያለው ሲሆን እኔ ብዙ አገልጋዮችን የመገናኘት እድል አለኝ፣ በሀገር ውስጥም ከሀገር ውጪም። ሁል ጊዜ ቼክ የማደርጋቸው አገልግሎታቸውን ሳይሆን ሁል ጊዜ ቼክ የማደርጋቸው ባህሪያቸው። በጣም ድንቅ ሰባኪ ነው፣ ግን በጣም መራራ ነው፣ በጣም አስቸጋሪ፣ በጣም ክፉ ነው። ግን እግዚአብሔር እሳት ከሰማይ እንዲወርድ ይጠቀምበታል። ጸጋ ነው፣ ጸጋ። አገልጋይ ከኢየሱስ ጋር ቁጭ ብሎ ከኔ ተማሩ እኔ የዋህ በልቤም ትሁት ነኝ ያለውን ባህሪ መማር ይኖርብናል። አገልጋዮች የሱም ባህሪ በእኛ ባህሪ አይደለም ማገልገል ያለብን፣ በኢየሱስ ባህሪ ነው መማር ያለብን። ከኢየሱስ ጋር በተቀመጥን ቁጥር ኢየሱስ እኛነታችንን እየሰበረ እየቆረሰ የዋህነትንና ትህትናን በሕይወታችን ያስተምረናል። እና ያን ጊዜ ሰው ሁሉ ይንጠለጠልብናል፣ ሰው ሁሉ ይፈልገናል። ያለበለዚያ ግን አስቸጋሪ ነው የሚሆነው።